ሰላም ጤና ይስጥልን። የኢራን የሃይማኖት ምሁራን ምክር ቤት አሴምብሊ ኦፍ ኤክስፐርትስ በዛሬው ዕለት አዲስ ጠቅላይ መሪ መሰየሙን በይፋ አውጇል። የአያቶላ አሊ ኻሜኒን መገደል ተከትሎ የተሰጠው ይህ ሹመት በመካከለኛው ምስራቅ ለ10 ቀናት የዘለቀውን የአሜሪካ እስራኤልና የኢራን ጦርነት ወደ አዲስና አደገኛ ምዕራፍ አሸጋግሮታል። የኢራን መንግስታዊ ሚዲያዎች እንደዘገቡት የሟቹ መሪ ልጅ የሆኑት አያቶላ ሞጅተባ ኻሜኒ በ88 አባላት ባሉት የሃይማኖት ምሁራን ምክር ቤት በአብላጫ ድምፅ ሶስተኛው የእስላማዊቷ ሪፐብሊክ ጠቅላይ መሪ ሆነው ተመርጠዋል። የ56 ዓመቱ ሞጅተባ ኻሜኒ ከኢራን አብዮታዊ ጋርድ IRGC ጋር ያላቸው የጥብቅ ግንኙነት ኢራን ለምዕራባውያን ያላትን ጠንካራ አቋም እንደምትቀጥል ማሳያ ተደርጎ ተወስዷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለኤቢሲ ኒውስ በሰጡት መግለጫ የአዲሱ መሪ መሾም በአሜሪካ ዘንድ ተቀባይነት እንደሌለው ገልጸዋል። ትራምፕ ያለ አሜሪካ ፈቃድ የተሾመ ማንኛውም መሪ ስልጣን ላይ ብዙም አይቆይም በማለት ቀጥተኛ ማስጠንቀቂያ ሰጥተዋል። በሌላ በኩል የእስራኤል ጦር IDF ማንኛውንም ተተኪ መሪ ኢላማ ማድረጉ እንደሚቀጥል አስታውቋል። ወደ ሌላ መረጃ ስናቀና እንደ ዓለም አቀፍ ወታደራዊ ምንጮች ገለጻ ሩሲያ እና ቻይና ለኢራን የቴክኖሎጂና የመረጃ ጋሻ ሆነዋል። ሩሲያ የS-400 የአየር መከላከያ ዘዴዎችን በማቅረብ የአሜሪካን የአየር የበላይነት ለመገዳደር እየጣረች ትገኛለች። ቻይና ደግሞ በራሷ የሳተላይት ናቪጌሽን ስርዓት አማካኝነት የኢራን የሚሳኤል ጥቃቶች የአሜሪካን የኤሌክትሮኒክስ ማወቂያ ኤሌክትሮኒክ ጃሚንግ ተቋቁመው ኢላማቸው እንዲመቱ እያደረገች መሆኑ ተዘግቧል። ጦርነቱ በሆርሙዝ የባህር ወሽመጥ ላይ የፈጠረው ስጋት የዓለምን የነዳጅ ዋጋ በከፍተኛ ሁኔታ ሰቅሎታል። በዛሬው ዕለት የብሬንት የነዳጅ ዋጋ $110 በላይ ሆኖ እየተመዘገበ ሲሆን ይህም የዓለምን ኢኮኖሚ ስጋት ላይ ጥሎታል። በቴህራን የሚገኙ የነዳጅ ማከማቻዎች በአየር ድብደባ በመመታታቸው ምክንያት ከተማዋ አሁንም በጥቁር ጭስ ተውጣ ትገኛለች። ወደ ማጠቃለያው ስናቀና የመካከለኛው ምስራቅ ቀውስ ከቀጠናዊ ግጭት አልፎ በታላላቅ ሀያላን መካከል ወደሚደረግ ዓለም አቀፍ የቴክኖሎጂና የኢኮኖሚ ጦርነት ተቀይሯል። የኢራን አብዮታዊ ጋርድ IRGC ለአዲሱ መሪ ታማኝነቱን የገለጸ ሲሆን አጸፋ እርምጃ እንደሚወስድም አስጠንቅቋል። ወቅታዊ መረጃዎችን በየሰዓቱ የምናደርሳችሁ ይሆናል። ለተጨማሪ መረጃዎች ቻናላችን ሰብስክራይብ በማድረግ ቤተሰብ የሆኑ ጤና ይስጥልን።